እዩኝ ማለት ደብቁኝን ያመጣል እንዲሉ የሀገራችን አባቶችና እናቶቻችን። እንግዲህ ከሰሞኑ እጅግ በጣም አነጋጋሪ የሆኑ ሁለት ጥንዶች ነበሩ። ፕራንክ አደርጋለሁ ብሎ የሆነ ነገር ብሏት አለቀሰች። ከዛ መነጋገሪያ ሆኑ፣ ብዙዎችም ተቆጡ። በማያገባን ገብተን ብዙ ነገር ፈተፈትንኛ። እንግዲህ ከዛ በኋላ ሌላ ቪዲዮ ለቀው ነበረ። ይቅርታ ብሎ የሀብል ምናምን ስጦታ ሰጥቷት ነበረ። ከዚህ ጋር ተያይዞ እንግዲህ መቅደስ ደበሳይ በአባይ ቲቪ አቅርባቸው እንግዲህ ምን እንዳሉ አብረን እናየዋለን። ፍላጎታቸውን እንዳሳኩ ግባቸው ላይ እንደደረሱ ስኬታማ እንደሆኑ ሁላችንም በአይናችን እያየን እየመሰከርን ነው። እስኪ አይተነው እንምጣ። አንደና መጣችሁ እንኳን ደህና ቆይሽ። ደህና ናችሁ አሁን አይደል? የኢትዮጵያ ወንዶች እንዳለ የኔ ዕጣ እንዲደርሳችሁ ምኛት። ልጄን አይ ቲንክ 4 ወር ወይ እንደዚህ 5 ወር አካባቢ በጣም ከባድ ህመም ውስጥ ነበር እና ላይክ ልጄ ሆዴ ውስጥ እንዳለ ኦፕሬሽን መሰራት ነበረብኝ እና በጣም ከባድ ጊዜ ነው ያሳለፍነው። የዛን ጊዜ መወለድ ይችላል፣ ጤነኛም ልጅ ይፈጠራል። ከመቶ 2 ሰው ምናምን አካባቢ የሚገጥመው ነገር ነው። ግን ጠብቀሽ መጨረሻ ልጁ ሲወለድ ወይ ጤነኛ ሊሆን ይችላል። ትዳር ላይ ቃል ሲገባ በጣም ከሚያስደነግጠኝ በህመሟ፣ በችግሯ፣ በሐዘኗ፣ በማጣቷ፣ በማግኘቷ ወንዱም እንደዛው ላልለያት ይባላልና ወልጄ አልኩም ቤተሰብ ጋር እሱን ያረሰኝ የመጀመሪያ ልጄ ነው፣ ሁለተኛ ልጄ ነው። እሱን ያረሰኝ እንደሱ አይነት ሰው አለ ብዬ አላስብም። ምን አይነት አራሽ ባል ነው? እስቲ ምንድነው የሚዋጣል? በክትፎ ነው የሚያረሰኝ። በክትፎ ነው የታረሽ እንዴ? ከባድ ይሄ ወዝም ብሎ አልመጣም ማለት በስድቡ የተከፉት አብሮኝ ቤተሰቦቼ እሷ ነው እንጂ እኔ አላማው ስለነበረኝ ምንም አልመሰለኝ። ብዙ ሴቶች ያለ አባት ልጅ የሚያሳድጉ ብዙ ሴቶች አሉ። ውሃ እንኳን የሚሰጣት አታምታሳልፍ ሴት አለች አይደል? እና ባላ አጠገብሽ ሆኖ አይዞሽ እያለ አብሮሽ እንግዲህ ይሄን ይመስላል ቪዲዮ። ምን አለ መሰላችሁ በዚህ ቪዲዮ ውስጥ የምናያቸው ሁለት ነገሮች አሉ። የመጀመሪያው ህዝብን ግራ የማጋባት ሁኔታ ነበር። በጣም በሚያስደንቅ ሁኔታ ተሳክቶላቸዋል። ግራ ማጋባት፣ ሰው ማነጋገር ነበር ሁኔታቸው። ሁለተኛው ደግሞ በየሚዲያው በየሶሻል ሚዲያው በየቪዲዮ በየሰው አፍ መወራትና አጀንዳ መሆንን ነበር የመረጡት። ይሄም በተሳካ ሁኔታ ሰክሰስፉል ሆነዋል ማለት ነው። በዚህ ጉዳይ እንግዲህ በዚህ በሀገራችን ሁኔታ በአብሶ ባህል ወግ በሚባል ስርዓት በበዛበት ማንነት ባለበት ጊዜ እንደዚህ አይነት አሉባልታዊ ነገሮችን ማየትና ማሳየት ተገቢ ነው ብዬ አላምንም። ያላለቀሰ የለም በዚህ ሴት ምክንያት። እያንዳንዱ በቃ ተመልካች የሆነ ሁሉ ሶሻል ሚዲያ ተመልካች፣ የሶሻል ሚዲያ ተጠቃሚ በሙሉ ያላለቀሰ ያላነባ የለም። ፎሎወር፣ ተከታይ፣ የህዝብ ጋጋታ ነበር የፈለጉት። ይሄም በጣም በተገቢው መንገድ ከ1 ሚሊዮን በላይ ከ2 ሚሊዮን በላይ ቪዲዮአቸው ተደራሽ እስከሚሆን ድረስ እየታየ በህዝብ ዘንድ መታወቅ መታየት እጅግ በጣም በሰፊው መዳረስ ችለዋል ማለት ነው። ይሄ እንግዲህ ሌላኛው ዓላማቸው ነው። ሚስቱ ቤተሰቦቼ እንኳን ሳያርሱኝ እሱ ነው ያረሰኝ አለች። ደግሞ በክትፎ ነው ያረሰኝ። እንደሱ አይነት ሰው ዓለም ላይ አለ ብዬ አላስብም አለች። እኛ ደግሞ ቪዲዮ ላይ ያየነው ምንድነው ወተሽ መስራት አለብሽ ሲላት ቪዲዮን አንዴ አይተነው እንምጣ። ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው 3 ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሰሃን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? እንዴ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይላል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለኩ ፈልጌው ነው የተቀመጥኩት። አይኔ ፈልገሽ ሆነ አልኩ። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው። አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው
እንዴ በብርጭቆ የሆነ አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሮርጬ ነው የምመጣው። ይሄን ነገር ስለማቀባረል እንዴ ምን አገናኘው ከማጥባት? አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚትም አልጠጣም ታውቃለህ። አጥሚት ገንፎም አልበላም ታውቃለህ። ጨጓሬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ይሁን እንደምን ያለቀስሽ ነው? አይ አረና ለቅሶና ለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዛ ያልኩሽ። ወጣት ነሻ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል ገብቶኛል። ምን እንደሚያስለቅስሽ? ኧረ እኔ አላለቀስኩም። ለማለቅሳለሁ። ምን እንደሚያስለቅስሽ? አላለቀስኩም እንዴ ሁለት ልጅ አለ አይደል? እሱ ወጪ አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆያል አልኩህ ነበር እኔ። አንተ ነህ ሁለተኛ እንውለድ ያልኩህ እኮ። እንውለድ ግን አሁን እኮ 2 ወር ሙሉ ተቀምጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ 2 ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንዴ። ካልሆነ ደግሞ ማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻ? እንግዲህ እንደዚህ አስለቅሰውን ነው እንደዚህ አስነብተውን ውስጣችን እጅግ በጣም መጥፎ ነገር እስኪሰማን ድረስ ልባችን እስኪሰበር እንደዚህ እንድናዘን አድርገውን ነው እንግዲህ ዛሬ ላይ ሚዲያ ላይ ወጥተው እንደዚህ ነበር በዚህ ነበር ምናምን የሚሉት። በነገራችን ላይ እኔ አንድ ጥርጣሬ አለኝ። ይሄ ጥርጣሬ ምንድነው? የእውነት አድርጎት እያስገደደ እንደዚህ የሚያስብላት ይመስለኛል እንጂ ፕራንክ አይመስለኝም። ይሄ ነገር ፕራንክ አይመስለኝም። አሁንም ድረስ ነገም ሌላ አጀንዳ ሊወጣ ይችላል። ከነገ ወዲያም ሌላ ደግሞ እውነት የምንሰማው ነገር ሊኖር ይችላል። ይሄ ፕራንክ ሆኖ ግን ተቀርጾ የምር ፕራንክ ሆኖ እንደዚህ ለቪዲዮ ተብሎ የተሰራ ምናምን አይደለም። የሷን ሪያክሽን ለማየት ተባለ። ምናልባት ያሰበው ነገር ይኖራል። ሌላ ነገር ማለት ፈልጌ አይደለም፣ ግን እኔ ያሰብኩትን ሐሳብ ነው። የእናንተን ሐሳብና አስተያየት እንግዲህ እስኪ በኮሜንት መስጫው ላይ አስቀምጡልን። የዛሬው ቪዲዮ ይሄን ይመስል ነበር። በዚህ ቻናል እንግዲህ የተለያዩ ስራዎች ይቀርባሉ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ተከታታይ ፊልሞች፣ ድራማዎች እንግዲህ ሌሎችም ስራዎቻችን ይቀርባሉ። እስከዛው መልካም ቆይታ